እንደ ቅዱስ ጊዮርጊስ ደግሞ የተለየ ፍቅር ያው ሁሉንም አይነት ውጤት የምጠብቅበት ነው። እግር ኳስና ጊዮርጊስን ነው የማየው። ነገር ግን ማሊያው በራሱ በጣም ፓወር አለው። ያው ድል ነው የምጠብቀው፣ ምንም ጥያቄ የለም። በመጀመሪያ ደረጃ እስቲ ስምህን ንገረኝ። ሚኒሊክ ግርማ እባላለሁ። እሺ ሚኒሊክ፣ የሰፈር ነህ? አዋሬ ገበያ። እዛ አካባቢ እንዴት ነው ቅዱስ ጊዮርጊስ ደጋፊዎች አሉት? ተው አይነገርም። በጣም ብዙ ነን። አዋሬ ገበያ በጣም ካታንጋም ላይ አዋሬ 4 ኪሎ ፒያሳ በደንብ ይታወቃል። በጣም አሪፍ። መቼም አሁን ፕሪሚየር ሊግ ወደ አዲስ አበባ መጥቷልና እንደው ምን ተሰማ? ያው እኔ እግር ኳስ ወዳጅ ነኝ። ለቅዱስ ጊዮርጊስ ደግሞ የተለየ ፍቅር አለኝ። ስለዚህ እግር ኳስና ጊዮርጊስን ነው የማየው ሜዳ ላይ። በቃ ከሱ በላይ ደስታ የለም። ያው ፉትቦል ፓሽኔት የሆነ ሰው ስሜቱን ይጋራል፣ ይገባዋል። በጣም ደስተኛ ነው። እሺ ወደ ኋላ ልመልስና ደግሞ ለመጀመሪያ ጊዜ ወደ ሜዳ የመጣኸው መቼ ነው? ወደ ሜዳ ለመምጣት ትንሽ ወደ ኋላ ይርቃል። ነገር ግን ይሄ ደጋግሞ ለማየትና የምር ነፍስ አውቆ ደግሞ ክለብ ለመደገፍ ደግሞ 90ዎቹ መጨረሻ አካባቢ መጥቻለሁ። ያው ፉክክር ስለነበር ነው። አብረውኝ የሚማሩ የኢትዮጵያ ቡና ደጋፊዎች ስለነበሩ ልክ ቡና ብለው ሲሄዱ እኛም ጊዮርጊስ ብለን እንሄዳለን። ግን ያኔ ገንዘብ ማፎርድ ማድረግ አትችልም። 3 ብር አንዳንዴ አይበቃም። ስቴዲየም መጥተህ ጆተን ያምርሃል፣ ብዙ ነገር ያምርሃል እና አንዳንዴም ፈልጠን እንገባ ነበር። ግን በደንብ ያየሁት ከ2000ዎቹ በኋላ በደንብ አይቻለሁ ቅዱስ ጊዮርጊስን። አባቴ ቅዱስ ጊዮርጊስ ደጋፊ ነው። ምንም እንኳን የጦር ሰራዊት አባል ቢሆንም በስሙም ደስ ይለዋልና ጊዮርጊስን ይደግፍ ነበር በድሮ ጊዜ ማለት ነው። ከነምባይ ሶራ ከአስመራ ቲሞች ጋር ከኤርትራ ቲሞች ጋር ሲጫወት ጊዮርጊስን ይደግፋልና ያ ነው ወደዛ የሳበኝ ማለት ነው። ከዛ ጊዜ ጀምሮ ቅዱስ ጊዮርጊስ ያው በሙያም በድጋፍም በምንም አለ። መጀመሪያ ጊዜ ግን ማን ይዞ ከመጣው ወደ ስታዲየም? የሰፈር ልጆች ናቸው። ሊስትሮ የሚሰሩ ስቴዲየም አካባቢ እኔ አቧሬ የሰፈር ልጆች አሉ፣ በጣም ይታወቃሉ። በቃ ያው መደበሪያም ስለሆነ ትመጣለህ፣ በዛ ታያለ። ነገር ግን ያው እግር ኳስን ስወድ ደግሞ መጀመሪያ እኔ የአውሮፓ ኳስን ነው የምወድ የነበረው። ለምን በቴሌቪዥን የመታየት አክሰሱም ስለነበረ አርሴናልን ደግፍ ነበር። ከዛ በኋላ ነው እንግዲህ የሆነ ደግሞ እድሜ ያለክ በተለይ ማቹሪቲው የሚመጣበትና ከዛ ስለ ራስ ስለ ኢትዮጵያ እግር ኳስ የምትጠይቅበት። እኔ በጣም ከውጪ የአርሰናል የሄነሪ አድናቂ ነኝና ግን አንድም ቀን ቢሆን ከሱ ጋር ፎቶ ለመነሳት እድሉን አላገኘም። ዋይል ወደ ኢትዮጵያ ግን ስመጣ በጣም የምወደው እግር ኳስ ተጫዋች አዳነ ግርማ ነው። እንግዲህ እሱን ደግሞ በአካል አግኝተህ ፎቶ መነሳት ትችላለህ። ቢያንስ የራስ ነገር አለ። ያ ይኸው ከእድሜ መብሰል ጋር የሚመጣ ነገር ነውና ከዛ በኋላ ደግሞ የጊዮርጊስን ታሪክ እያወቅህ ስትመጣ የራስ የኢትዮጵያ የምር ክለብ መሆኑን ስታቅ ደግሞ ኃላፊነትም ይሰማል። አሁን መደገፍ ብቻ ሳይሆን መጠበቅ የሚባል ነገር አለ እና ደግሞ ጠብቀህ ደግሞ ለቀጣዩ ትውልድ ማስተላለፍ አለብህ። ያ ከቤተሰብ ከልጅ ከወንድም ከእህት ይመጣል ማለት ነው እና ያ ነው እንግዲህ። ያው እንግዲህ የፊታችን እሁድ ላይ ጨዋታ አለ እና ምን ትጠብቅ? ያው ድል ነው የምጠብቀው፣ ምንም ጥያቄ የለውም። በእርግጥ አሁን ያለንበት ኮንዲሽን እንደ ቀድሞ ቅዱስ ጊዮርጊስን በጣም በአስፈሪነቱ የምታየው አይደለም። ታዳጊ ተጫዋቾች ናቸው ያሉት። ካለውም ሁኔታ አንጻር አዲስ አካሄድ ሽፍት እያደረግን ነው። ነገር ግን ማሊያው በራሱ በጣም ፓወር አለው። ለምን በተከታታይ ውድድሮች ላይ ማየት ትችላለና ሜዳ ላይ ገብተው ይዘውት የሚወጡት ነገር የተለየ ነው እና ከቅዱስ ጊዮርጊስ ድል ነው የምጠብቀው። ደስ ብሎኝ እንደምመጣም ተስፋ አረጋለሁ። ነገር ግን የእግር ኳስ ያው ሁሉንም አይነት ውጤት የምጠብቅበት ነው። ስለዚህ በአንድ አይነት አይን ብቻ አልሄድም። ምን ትጠብቃለህ ካልከኝ ግን እኔ ድል ነው የምጠብቀው። በጣም አሪፍ። መቼም ነፍስ ካወቅ ከ2000 በኋላ በደንብ ተንብልሃልና ቅዱስ ጊዮርጊስ ደግሞ በጣም ብዙ መዝሙሮች አሉት። እንደው በጣም የምትወደው ደስ የሚልህ መዝሙር ምንድን ነው? ያው ልትጋብዛለህ? እሺ አንድ ክለብ አንድ ቤተሰብ ደስ ይለኛል። ነገር ግን ከ2007 2008 በኋላ ደግሞ የመጣ የመዝሙር አብዮት አለ። በተለይ ክብር ይግባው ለኢዮብ እድሉ አዲስ የመዝሙር አብዮት ይዞ መጥቷልና እንግዲህ ገግመ ካዘመርከኝ ካምቦሎጆ
ይደርሳል ብሎ ጊዮርጊስ የገመተው ማነው የገመተው? የዘመዶን እምቢ ያለ በአንድ መድረክ ተሰለፈ ትንግርቱን በኳስ አለ። እንግዲህ የዘንድሮውንስ ዋንጫ ማን ይበላል ትላለህ? አንዳንዶቹን ጥያቄዎች በጣም ከባድ ናቸው እውነት ለመናገር። አንደኛ የሌሎቹንም ቡድኖች አቋም ማየት አልቻለም። ምክንያቱም አክሰሱ የነበረን ዘንድሮ በሲቲ ካፕ ነው፣ እግር ኳስ ወደ አዲስ አበባ ስቴዲየም በመምጣቱ ማለት ነው። በእርግጥ ቁጭት ነበረን እንዲመጣ። ስለ የስፖርት ማህበረሰብ የደጋፊው ጉጉት ብቻ ሳይሆን ለመንግስትም ጫና አለ። ምክንያቱም አገር ሰላም ነው ካልክ ያንን ሴኪዩር ማድረግ መቻል አለብህ። ለምን እነ ቡርኪና ፋሶ እነ ጊኒ በመፈንቅለ መንግስት ውስጥ እንኳን ሆነው እግር ኳሳቸው ከተማ ላይ ይካሄድ ነበር። ያ ለከንቲባችንም ሆነ ለኢትዮጵያ ለመንግስት ራሱን የቻለ ጫና ነው። ስለዚህ ሁለቱም ዊን ዊን ላይክ እነሱ ማዘጋጀታቸው ለራሳቸው ስማቸውን የሚያድሱበት ነው። እኛም ደግሞ ተሰብስበን ክለባችንንም ሆነ ሁሉም ደጋፊ በየፊ ነው የሚደግፍበት ነው እና ስለ ውጤት ከጠየቀኝ በሲቲ ካፑ ባየሁት እንቅስቃሴ አንዳንድ ክለቦች የጥራት አለ፣ መላመድ አለ፣ ያየነው ትንሽ ነው። በተመሳሳይ ደግሞ በምንሰማቸው ዝውውሮች አምናና ካቻምና ከነበራቸው እንትን ለምሳሌ እና ኢትዮጵያ መድን ኢቭን መቻል ጠንካራ ቲሞች ሆነው ነው የመጡት እና አዳዲስ አሰልጣኝም የቀጠሉ አሉና ብቃታቸውን አላየንም። ዝም ብዬ እንደው ስሜታዊ ሆኜ የቅዱስ ጊዮርጊስ ደጋፊ ስለሆንኩኝ ጊዮርጊስ ያሸንፋል ወይም ጊዮርጊስ ይበላል ያምኞቴ ፍላጎቴ። ነገር ግን በትክክል እንደ እግር ኳስ ደግሞ ብትጠይቀኝ ማየት አለብኝ። ትንሽ የተወሰነ የፕሪሚየር ሊግ ጨዋታዎች ሆም ኤንድ አዌ ኖረው ሁለቱንም ቻሌንጅ የሚያደርግ ቲም ጊዮርጊስ አሁን በፊት በጣም የሚታወቀው እንደ ሌሎች ክለቦች ሆም ማች ብቻ አይደለም ውጤት ይዞ የሚመጣው አዌ ማችም ይዞ ይመጣል። አሁን ልጆቻችንን ያየነው በሆም ማች ነው እና ትንሽ ማየት ይፈልጋል ውጤቱን ለመናገር። እንደ ስሜትና እንደ ፍላጎት ካልከኝ ግን ምንም ጥያቄ የለውም ጊዮርጊስ ነው የሚያሸንፈው። ልምድም ስላለው ዋንጫ ማየቱ የሚመለስ ቲም ስላልሆነ ማለት ነው። በጣም አሪፍ። መቼም ለቅዱስ ጊዮርጊስ ደጋፊዎች እንደው እና ለቤተሰቡ በሙሉ እስኪ ፍቅርን ገለጽላቸው። እሺ በቅድሚያ ያው ቅዱስ ጊዮርጊስን በደጋፊነት ብቻ ሳይሆን በስራም ኃላፊነት ቢያንስ 3 ዓመት ተኩል አገልግያለሁ። እንግዲህ ከዛ ከራኩኝ ኦልሞስት 6 ዓመት እየተጠጋኝ ነው፣ ብዙ ጊዜ ነው። በዚህ ሂደት ውስጥ ትልቁ ያተረፍኩት ነገር የቅዱስ ጊዮርጊስ ደጋፊ ቤተሰብ ነው። የትኛውም ቦታ ከሊቅ እስከ ደቂቅ ማለት ነው። በጣም ነው የምወዳችሁ። ስቴዲየም ላይ ድምቀታችንም ይለያል። እርስ በርስም ያለው መተሳሰብ ዝም ብሎ ስቴዲየም መግባት ብቻ ሳይሆን መጠየቁ መተሳሰቡ ደስ ይላል። ያንን ፍቅራችንን በተለይ ደግሞ አሁን ለቅዱስ ጊዮርጊስ በጣም የምናስፈልግበት ጊዜ ነው፣ በእውቀትም በገንዘብም በጉልበትም ማለት ነው። ስለዚህ አብረን እንደምንሆን ተስፋ አደርጋለሁ። ይመቻችሁ። ሁላችሁንም ወዳቸዋለሁ። በጣም አመሰግናለሁ።